ንጋት በብርሃን ሲደምቅ ደቡብ ኢትዮጵያ በደቡብ ኦሞ ዞን ተፈጥሯዊ ስጦታ ደምቃለች። አብዛኛው አካባቢ ቆላማ ቢሆንም በውሃ ሀብትና በመሬት አቀማመጥ የሚያማልም ነው። ረሱኝ አልሙኝ የሚል ድምፅ ከሚታየው ስጦታ ለተመልካቾች ይነገራል። የደቡብ ኦሞ ዞን ኢንቨስትመንት ወርቃማ ዕድል ለብልጽግና ጉዞ። ደቡብ ኦሞ ዞን በደቡብ ኢትዮጵያ ክልል ካሉ ዞኖች መካከል አንዱ ነው። ዞኑ በአዲስ መልክ ከተመሰረተ ጀምሮ በርካታ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መስተጋብሮች ያለመቆራረጥ ውደታቸውን ተከትለው ይከናወኑበታል። ዞኑ የ15 ብሔረሰቦችና ሌሎችም ብዙሃነት መገለጫ ነው። አካባቢው ሁሉም በሚባል ደረጃ የአየር ንብረት የሚገኝበት ነው። አብዛኛውን የዞኑ አካባቢ ቆላማ ነው። ዞኑ በደቡብ ኢትዮጵያ ክልል ካሉት ሌሎች አካባቢዎች በኢንቨስትመንቱ ዘርፍ ሰፊ አማራጭና እድል የታደለ ነው። ዞኑ በክልላችን ውስጥ ካሉ ከ12 ዞኖች ውስጥ አንዱ ነው። እዚያ አኳያ የክልሉ አንድ ፖቴንሻል ተብሎ ከሚጠቀሱ ዞኖች ውስጥ አንዱ ነው። በዋናነት በእንስሳት ሀብት፣ በመሬት በተረፈ በውሃ ሀብትም የሚታወቅ አካባቢ ነው። ተፈጥሮ ያደለው ሰፊ መሬት ከውሃ ጋር በቁርኝነት ለኢንቨስትመንቱ ህይወትን የታደለው ደቡብ ኦሞ ቁጥሩ ቀላል የማይባል የኢንቨስትመንቱን አውራዎች አሰማርቷል። በዞን ውስጥ በሶስቱ ዘርፎች ማለትም በአገልግሎት፣ በግብርናና በኢንዱስትሪ ወደ 132 ፕሮጀክቶች አሉ። በእነዚህ ፕሮጀክቶች የተመዘገበ ወደ 22 ቢሊዮን ካፒታል ተመዝግበዋል። አጠቃላይ የመሬት ሽፋኑን ስንመለከት ወደ 92000 ሄክታር መሬት ወደ ባለሀብቱ ተላልፏል ማለት ነው። በተለያዩ ዘርፎች ተሰማርተው ከሀገር ውስጥ ፍላጎት አልፈው ለውጭ ገበያ የሚያመርቱት እንዲሁም የዞኑን ገጽታ በአዎንታዊ መልኩ እየገነቡ ያሉ ባለሀብቶች እንዳሉ የዞኑ ዋና አስተዳዳሪ ገልጸዋል። በዚህ ግንባር ቀደም የሚጠቀሱ አልፎ ተርፎ በሚያመርቱት ምርት ተወዳዳሪ ሆነ ለኤክስፖርትም ጭምር ማቅረብ የቻሉ ያሉ ኢንቨስትመንቶች አሉና እነዚህ በጥቅሉ ዞናችን ውስጥ ትልቅ ፖቴንሻል መኖሩን የሚያሳዩና ይህንን ጸጋ መሬታችን ደግሞ መስጠት እንደሚችል ያሳየበትና በዚህ ሂደት ውስጥ ትልቁ አጋጣሚ ዞኑ እንዲታወቅ ጭምር ትልቅ ስራ ሰርተዋል። በተለይ በዚህ ሂደት ውስጥ ከሀገር ውስጥም ከውጭም በተለይ ፍላጎቶች ከፍ ባለ መልኩ እንዲፈጠር አድርጓል። እኛም በዚህ ዘጋቢ ፊልም በሶስት ዋና የኢንቨስትመንት ዘርፎች ለቅምሻ ያሉትን ነባራዊ ሁኔታዎች በአጭር እናስቃኛቸዋለን። እንሆ በዞኑ ከፍተኛ ቁጥር የያዘውና በዋናነት በተለያዩ ሰብሎች ምርት የሚታወቀው የግብርናው ዘርፍ በዘርፉ የተሰማሩ እንደገለጹት የአርብቶ አደሩን እንስሳት ጤና ጠብቆ ክትትል አድርጎ ለውጭ ገበያ ማብቃት ስራ እየተሰራ ይገኛል። እስካሁን ወደ 200 ሺህ የሚጠጋ ፍየል የጤና ተደራሽነት አድርገናል፣ ከተበናል፣ ኢርታግ ሰጥተናል እና እነሱን አሁን ወደ መግዛት ተሸጋግረን ወደ ፊድሎት እያመጣናቸው ነው። በሳምንት ወደ 300 እስከ 350 እስከ 400 የሚጠጋውን አቨሬጅ 350 በየሳምንቱ እናስገባለን ፍየሎች ማለት ነው። እነሱንም ያስገባናቸውን በሳምንት 250 የሚጠጋ እስከ 300 የሚጠጋ የፍየል ለኤክስፖርት ስታንዳርድ ያሟሉትን ወደ ሞጆ ቀይራችን እንልካለን ማለት ነው። በሉና ለእንስሳት መኖ በአግባቡ ተዘጋጅቶ እንዳስፈላጊነቱ ከተመገቡ በኋላ ለገበያ ያቀርቧቸዋል። ጥጆች አሉን ከረንትሊ ወደ 300 የሚጠጋ ጥጆች አሉን። እነሱንም
ደረጃውን የጠበቀ መኖ ከበሉ በኋላ ፍሬሽ ኮርነር አለን ራሳችን ለፍሬሽ ኮርነር ማርኬት ወደ ሞጆ ቄራ እንልካለን። ከዛ ፍሬሽ ኮርነራችን ላይ ዲስትሪቢዩት ይሆናል ማለት ነው። እንዲሁም የሰንጋ ምርት አለን። በሰንጋ ምርት ሁለት አይነት ነው ያለን። እንግዲህ ሎካል ብሪድ እንጠቀማለን። ሁለተኛው ደግሞ የሱዳን ብሪድ ነው የምንጠቀመው። እስከ 40 ሺህ 50 ሺህ መያዝ የሚችሉ የጎት ሼዶች ይሰራሉ። ለበሬዎችም እንደዛው ይሰራል። በሌላ ጎኑ የሀገር ውስጥና የውጭ ገበያ ፍላጎትን ለማሟላት በወሰዱት መሬት ላይ እያለሙ እንደሚገኙ ይናገራሉ። 10 ሺህ ሄክታር ከመንግስት ወስዶ በከፍተኛ ሁኔታ ሙዝ ያመረተ የሚገኝ ድርጅት ነው። በአሁኑ ሰዓት ሙዝ ለሀገር ውስጥም ለውጭ ሀገርም እያቀረበን እንገኛለን። ለሶማሌላንድና አሁን ደግሞ ወደ ዱባይ ኤክስፖርት ማድረግ ጀምረናል። ኦኬ እኛ አሁን የተለያዩ ሰብሎችን እናመርታለን። በዋናነት ጥጥ፣ ሙዝ፣ ሱፍ፣ ሎሚ፣ ማንጎ፣ ፓፓያ እነዚህን አይነት ሰፋ ያሉ ምርቶችን በስፋት እናመርታለን። እነዚህ ምርቶች እንሰራለን በስፋት አላማችንም ምርቱን ዳይቨርሲፋይ ማድረግ ነው። በአንድ አይነት ምርት ብቻ ሳይሆን በተለያዩ ምርቶች ወደ ገበያው መውጣት ነው ፍላጎታችን። ከዚህ አንፃር በእነዚህ ሰብሎች ላይ በስፋት እየሰራን ያለ ነው። ከዚህም በተጨማሪ ደግሞ የካሳቫ ምርትም በሙከራ ደረጃ ስራ ጀምረናል። እነዚህን ስራዎች ያው አስፍተን እንሰራለን ብለን እናስባለን። 50 ሄክታር በሙዝ ሰብል የተሸፈነ ነው፣ የደረሰ ነው፣ እየተጫነ ያለ ነው። 60 ሄክታር ደግሞ ካሳቫ ከጥር ወር ኦልሞስት አመቱ ነው። ጥር ላይ ነው የጀመርነው። ለምርት እንግዲህ እያቀረብን ያለነው ሙዝን ነው። የሙዝ ዝርያችን በጣም ጥሩ ነው። ደግሞም እንደና ስራውም ጥሩ ስለሆነ ሙዛችን በጣም ተወዳጅ ነው። በጣም ጥሩ ነው። የሚሰጠውን ጥሩ ነው። እየሰጠ ያለው ምርት ጥሩ ነው። በወር እንግዲህ ከፍ ዝቅ ይላል። ያው ቋሚ አይደለም። በወር ከ6 4 6 7 እንጭንበት ጊዜ አለ። 7 በኤፊሰር ማለት ነው። ያን ያክል በወር እንጭናለን። አቨሬጅ 5 መኪና 6 መኪና በወር እናወጣለን። ይህ በእንዲህ እንዳለ በዞኑ የመሬቱ ምቹነት፣ የውሃ አቅርቦትና ሌሎችንም የተሻለ አማራጮች በመጠቀም አዳዲስ ወደ ኢንቨስትመንቱ የመጡ አካላት በዝግጅት ምዕራፍ ላይ እንዳሉ ያብራራሉ። የዘይት ፋብሪካ ለመክፈት ለዛ ግብአት የሚያስፈልግ ምርት ለማምረትና እንደገና ኤክስፖርት ላይም የኤክስፖርት ዊንግ ስላለው ለዛ የሚሆን ምርት ለማምረት ሰፊ እርሻ መሬት በዚህ በደቡብ ኦሞ ኛንጋቶም ወረዳ ላይ እስከ 5000 ሄክታር የሚሆን መሬት ወስደን አሁን ማልማት ሂደት ጀምረናል። በአሁን ሰዓት እየሰራን ያለነው ከወንዙና በአስፋልት መካከል ያለውን መሬታችንን ሙሉ ለሙሉ አጽድተን ተሻግረን እንደገና ከ200 ሄክታር በላይ አጽድተን መንጥረን ለቀጣይ ለአሁኑ ፊለፍታችን ላለው ሲዝን የምርታማነት ወቅት ለኤክስፖርት የሚሆን የቦሎቄ ነጭ የቦሎቄ ልዩ ዘርን እዚህ ለማምረት ነው በዝግጅት ላይ ያለነው። የመስኖ ካናል ዝርጋታ የምንጣሮ መጀመሪያ ቀጥሎ መስኖ ካናል ዝርጋታው እሱን ተዛማጅ ሆኖ ደግሞ እንደገና የማሽነሪዎችና የእርሻ ማሽነሪዎች ግዢ ነበር። በዚህም ከ10 በላይ ትራክተር እስከ ኮምባይነር ድረስ አስፈላጊውን የመዝሪያ አክሰሰሪዎችን ሁሉ ጭምር ገዝተን አዘጋጅተናል። የግብርና ኢንቨስትመንት ስራ ጥንቃቄ የሚሻ የዕለት ተዕለት ክትትል የሚፈልግና ዳይቨርሲቲን የሚከተል በመሆኑ ነቅቶ መስራት ያስፈልጋል። አንድ ሰብል ላይ ብቻ ተወስኖ መስራት ለብዙ ሪስኮች ያጋለጣል፣ ለብዙ አደጋዎች ያጋለጣል። እኛም ያን ታሳቢ አድርገን ነው ምርቶቻችንን በስፋት ዳይቨርሲፋይ አድርገን የተለያዩ አይነት ምርቶች ላይ ትኩረት አድርገን እየሰራን ያለ ነው። በተለይ የሙዝ፣ የሱፍ፣ የማንጎና የሎሚ ስራዎችን በስፋት እየሰራን ያለ ነው። ከዚህ ከጥጥ ጋር ተያይዞ ከሚመጡ የገበያ ክፍተቶች ከሚመጡ የግብአት እጥረቶች ጋር ተያይዞ የሚፈጠሩ ሪስኮችን ለመቀነስ በማሰብ ነው እነዚህን አይነት በስፋት ወደ ሙዝ፣ ወደ ማንጎ፣ ወደ ሎሚ እና አሁን ወደ ሱፍ ምርት በስፋት የገባ ነው። ጥጥ ጋር ተያይዘው የሚመጡ ሪስኮችን ለመቀነስ ስለሆነ ኢኮኖሚካል ኢምፓክቱ በጣም ከፍተኛ ነው። ሁለተኛ የአገልግሎት ዘርፍ ሲሆን የውጭ እንግዶች አርፈውባቸው እርካታቸውን የሚገልጹበት ፍላጎታቸውን ያገናዘበ ግንባታ ያደርጋሉ። ተጨማሪ ሩማችንን በጣም በሁለት አይነት ነው። ቴንትና ባንጋሎ ይባላሉ። እነዛ ባንጋሎ ማለት በጣም በጎጆ የተሰሩት ዘመናዊ በጣም
አየር ንፋሻማ የሆኑት በጣም ተመራጭ የሆኑት ሩም አለን። ሌላው ደግሞ ሌክቸር ቴንት ማለት በጣም የተለየ ከአፍሪካ ውጭ የሆኑት በጣም ጥሩ የሆነ ሩም አለን ቴንት እና በሁለቱም ሰርቪስ እንሰጣለን። በዞኑ የቡስካ ሎጅ፣ የፓራዳይዝ፣ የቱርሚና ሌሎች አገልግሎት መስጫ ዘርፎች እንዳሉ ይታወቃል። እነዚህም በአሁኑ ወቅት ጠንካራ አገልግሎት እየሰጡ ይገኛሉ። ሶስተኛው የኢንዱስትሪ ዘርፍ ነው። የግብርናውን ዘርፍ አሁን ካለበት በተሻለ ውጤታማ ለማድረግ የአግሮ ፕሮሰሲንግ ስራውን በሁለት አካላት ማለትም በናሳ እርሻ ልማትና በፍሬል ኢትዮጵያ መጀመራቸው ይታወቃል። ከዚህ በኋላ የምናስበው ዞናችን ውስጥ ጥሬ እቃውን አምርቶ ይዞ መውጣት ሳይሆን ፕሮሰስ የሚያደርግበት ሂደቶች መፈጠር መቻል አለበት። ለዚህ ደግሞ የኢንዱስትሪ ዘርፍ ላይ ያለው ነገር በዚህ ላይ የሚሰማሩ አካላት መሬት የወሰዱ ሰፋፊ መሬት የወሰዱ ሰዎች እንዲህ አይነት አማራጮችን አስተሳስሮ እንዲሄድ ማድረግ ስራ መሞከር አለብን። ካሉን ኢንቨስትመንቶች ውስጥ አይ ቲንክ 1-2 ኢንቨስትመንት ብቻ ነው የተወሰኑ ነገሮችን ፕሮሰስ ለማድረግ እየሞከረ ያለው። ሌላው ግን በዚህ ልክ አይደለም። ስለዚህ ይህንን ሲናሪዮ ቀጣይ መቀየር አለብን። ከተጠናቀቀ በኋላ የሙከራ ምርት አምርቷል። ወደ 500 ቦንዳ የሚሆን የሙከራ ምርት አምርተን ምርቱ ያው ገበያ ላይ ብሎ ተሽጧል። አንድ ቦንዳ 200 ኩንታል ነው የሚመዝነው። ስለዚህ ወደ 500 ቦንዳ ሽጠን ለገበያ አቅርበናል። የፋብሪካውንም አቅም አይተናል። ስለዚህ በቀጣይ አሁን ወደ ከ600 እስከ 800 ሄክታር በዚህ አመት ጥጥ ዘርተን ፋብሪካውን በሙሉ አቅም የምናሰራበት እቅድ አለን። ፋብሪካው በአመት ውስጥ ቢያንስ ለ6 ወር ውጤታማ ሆኖ መስራት የሚችልበት አቅም ላይ እናደርሰዋለን ብለን እናምናለን። ናሳ እርሻ ልማትም ወደ ስራ ከገባ ሰነባብቷል። በሌላ ጎኑ በሐመር ወረዳ ቡስካ ገዳም የተጀመረው የጨርቃ ጨርቅ ምርት አበረታችና ይበል የሚያሰኝ ነው። እነሆ በምስል ይህ ሁሉ የኢንቨስትመንት ጉዞ የማህበረሰቡ ሌላኛው የአንድ ሳንቲም ገጽ በመሆኑ ቁርኝነታቸው ምን ይመስላል ስንል ማህበረሰቡ የኢንቨስትመንቱ አንድ አካል ነው። ለብቻችን አይደለም ኢንቨስት የምናደርገው፣ ለማህበረሰቡ ነው ኢንቨስት የምናደርገው። ከህዝብ ጋር ሰላማዊ ግንኙነት ሲኖር ነው ስራ የሚሰራው ብለን ስለምናምን እንደ ድርጅት ለህዝቡ በቂ የመስኖ ውሃ ከማቅረብ ጀምሮ የተለያዩ ድጋፎችን በማድረግ በጋራ እየለማን ያለ ነው። ቢያንስ በአመት 2 ጊዜ ማምረት እንዲችሉ አድርገናል። በትንሹ ከ1000 አባወራ በላይ መሬት በዚህ በእኛ በምንሰጣቸው የመስኖ ውሃ ከ1000 አባወራ በላይ በአመት 2 ጊዜ ያመርታል። ካፓሲቲ ቢልዲንግም የራሳችን ፕሮግራም ስላለን ዴይ ባይ ዴይ ካፓሲቲ ቢልዲንግ ለሴቶች፣ ለወጣቶች እና ለአጠቃላይ ለማህበረሰቡ ስልጠና እንሰጣለን። ከጤና አንጻር ስልጠና እንሰጣለን። ከፕሮዳክሽን አንጻር ስልጠና እንሰጣለን። መኖ እንዴት ነው አጠቃቀም አንጻር፣ ከእርባታ ሳይሌጅ ፕሮዳክሽን፣ ሳይሌጅ ስቶሬጅ እና ገበያ ማርኬት ቫልዩ ቼን የምንለውን ቫልዩ ቼን ስልጠናም እንሰጣለን ማለት ነው። ከዛ ጋር በተያያዘ እንግዲህ አሁን ላይ እውነት ለመናገር አምና ካቻምና ከነበረው የተሻለ አዌርነስ አለና ኢምፓክቱም ትልቅ ነው። በኢንቨስትመንቱ ትግበራ ወቅት ችግሮች ገጥመውናል የሚሉ አካላትም እንዳብራሩልን እንደኛ እርሻ ልማት 3 ዋና ችግሮች ያጋጥሙናል። የመጀመሪያው እንደተገለጸው የነዳጅ ችግር ነው። የፋብሪካ የሚሰራው በነዳጅ ነው። ባለ 300 ኪሎዋት 3 ጄኔሬተሮች አንቀሳቅሰን ነው የምንጠቀመውና ከፍተኛ የሆነ የነዳጅ ፍጆታ ያለው ፋብሪካ ነው። ነዳጅ አንዱ ያጋጠመን ችግር ነው። በሁለተኛ ደረጃ ደግሞ የኤሌክትሪክ ችግር የኤልፓ ኤሌክትሪክ ሲስተም እዚህ ባለመኖሩ ምክንያት ምንም አይነት ፓወር ማግኘት የምንችለው በነዳጅ ነው። ስለዚህ በነዳጅ ላይ ዲፔንድ ስለሆንን የኤሌክትሪክ ችግር ያጋጠመን ነው። ሶስተኛ ደግሞ
እንደሚታወቀው የኛ ሎቤዶች ከዚህ እስከ አዲስ አበባ እስከ ሶማሌላንድ ብዙ ኪሎ ሜትር ይጓዛሉና በተለይም ከዚህ እስከ ቀይ አፈር ያለው መንገድ በጣም ለኛ መኪኖች ትልቅ ቻሌንጅ የሆነብን ነገር ነውና እነኚህ ሶስቱ በዋናነት ቢቀረፉልን የተሻለ ነገር መስራት እንችላለንና ቢያንስ ወደ 45 ሄክታር ነው ይሄ ሙዝ የተተከለው። በሳምንት አንዳንድ ፌሳር ጭነት ተጀምሮ እንደ አገር የነዳጅ ጦትም ተከሰተ። ምን መመለስ በማንችል መልኩ ነዳጁን ከምንም አይነት አጋጣሚ ማግኘት ስላልቻለን ዝም ብሎ በማየት ይሄን ከጀርባዬ የምታዩት ሙዝ በዚህ መልኩ በሚያሳዝን መልኩ ያው ወድሞብን ነው የሚታየው። ስለዚህ መንግስት በአፋጣኝ ይህንን ነገር አይቶልን ኢንቨስትመንትን ከማበረታታት አንፃር ከጎናችን ከመቆም ጋር ተያይዞ በልዩ ኢንቨስትመንቶችን በነዳጅ ድገፋ ቢያደርግና ቢቻል ማብራትም አጠገባችን አለ ከፌደራል ኤሌክትሪክ ጋር ኤልፓ ጋር ተነጋግሮ እንደ መፍትሄ ሆኖ ማብራትን የምናገኝበትን ካለ እኛ ለማልማት ዝግጁ ነን። ለእርሻ ልማታችን 3 ማነቆች አሉት። በጣም አደጋ የሆኑ ሁለቱ ማነቆች እርሻ ልማቱን ሊያጠፉ የሚችሉ ናቸው። አንደኛው ደግሞ በጣም ተግዳሮት ነው። አንደኛው ምንድነው የናፍጣ ጉዳይ ነው። ሁለተኛው ይሄ ፌደራል መንግስት ቆሞን አስተነፍሳለሁ ብሎ ያወጣው ካናል እሱ ነው። እነዚህ ሁለቱ በጣም ለድርጅታችን በጣም አስጊ ናቸው። ሶስተኛው ችግር መንገድ ነው። እነዚህ ሶስቱ በጣም ትልቅ ማነቆች ናቸው፣ መፈታትም አለባቸው ብለን እናምናለን። እነዚህ ችግሮች ይጠቀሱ እንጂ በዘርፉ በተሰማሩ አካላት የሚስተዋሉ ችግሮች የሚባሉት እነዚህ እርሻ ዘርፉ ላይ የገቡ አካላት በሙሉ የወሰዱት መሬት ልክ እያለሙ አይደለም። የሚያለሟቸው አካባቢዎች ላይ የሚታይ ለውጦችን ያየን። ነገር ግን ሌሎቹ በብዛት መሬት አይድል የሆነበት ሂደት ስላለ እነዚህ ላይ አሁን ባለው ሁኔታ ማርሽ ቀይረን የሰራን ምን ያክል መሬት ነው የተሰጠው፣ በተሰጠው ልክ ምን ያክል ያለማው መሬት መስጠትና ከመሬት የሚገኝ ግብር ብቻ ሳይሆን ምርት አምርቶ ከምርት የሚገኝ ግብር አልፎ ተርፎ በርካታ ስራ ዕድል እንዲፈጠር እዛ አካባቢ የሚጠቀሙት ቴክኖሎጂ በራሱ ማህበረሰቡን በቀላሉ ሊቀይር የሚችል እንዲሆን ማድረግ አለብን የሚል ነው። 22 ቢሊዮን ከነበረበት ወደ 33 ቢሊዮን አካባቢ ነው ስራ ላይ የዋለው። ያ ማለት የለማ ከተላለፈው መሬት ላይ የለማ መሬት ጋር በቀጥታ ወደ ስራ ላይ የዋለው ሽፋኑ ትንሽ ዝቅ ይላል። ወደ 63% አካባቢ ከተላለፈው መሬት ወደ ስራ አልገባም እና ዋናው ቻሌንጅ እዚህ ዘርፍ ላይ የለየነው ባለሀብቶች መሬት ከተረከቡ በኋላ ወደ ስራ እየገቡ እንዳይደለ በተመዘገበው ካፒታል ልክ በወሰዱት መሬት ልክ ስራዎች በትክክል በአግባቡ እየተሰራ እንዳይደለ ጉብኝት ስናደርግ ሳይት አይደሉ መሬታቸውን ባዶ ብቻ ዝም ብሎ ይዘው ያቆዩ ሰዎች ሁሉ አግኝተናል። በርከት ያለ መሬት ላይ እርምጃ ለመውሰድ ሞክረናል። ስለዚህ ይሄ እርምጃ የሚቀጥል ነው። ትላንት ያንዳንዱ አካባቢ ላይ በዚህ ልክ ታች ለማድረግ የነበሩ ኪነሶችን አሁን ማረም አለብን በሚል እየሄድን ነውና ኢቫሉዌሽናችን በወሰዱት መሬት ልክ ማምረት በቻሉት አቅም ልክ ስራ ዕድል በፈጠሩት ልክ አልፎ ተርፎ ለአካባቢ መንግስት ግብር መክፈል በቻሉት ልክ እየመዘን እንሄዳለን። ጉድለቶች በአግባቡ ተለይተው አስተማሪ እርምጃ እየተወሰደባቸው እንዳሉ ኃላፊ ይጠቁማሉ። ወደ 45 አካባቢ ህጋዊና አስተዳደራዊ እርምጃዎችን ወስደናል። ወደ ስራ ያልገቡ ፕሮጀክቶች ላይ ማለት ነው። ይሄ አስተዳደራዊና ህጋዊ እርምጃ ማለት ወደ 27 የሚሆኑት ላይ ማስጠንቀቂያ፣ ከዛ ውስጥ ደግሞ 11 ፕሮጀክቶች ሙሉ በሙሉ ፈቃዳቸው ተሰርዞ መሬቱ ወደ መሬት ባንክ እንዲገባ ተደርጓል። ሌሎቹ 7 ፕሮጀክቶች መሬታቸው እንዲቀነስ ተደርጓል። በዚህም ወደ 9000 አካባቢ 9799 ሄክታር ወደ መሬት ባንክ ገቢ ተደርጓል። በኢንቨስትመንቱ የተሻለ ውጤት ለማስመዝገብ እንዲሁም ቅንጅታዊ ስራ እንዲጠናከር ከመንግስትም ሆነ ከግሉ ባለሀብት የሚጠበቁ ነገሮች እንዳሉ ይገልጻሉ።
ወደ ማሳቸው በነፃነት የሚገቡ የመንገድ አክሰስቢሊቲ ችግሮች አሉ። እነዚህን ማረም አለብን። መንገዶችን መቀየስ አለብን። በጋራ አስተባብረ መንገድ እንዲሰራ ማድረግ አለብን። ከዛ አልፎ የፓወር ወደፊት በተለይ ስቴሽን የሚሰራበት ሂደቶች ላይ የገፋን ነው። ያንንም ደግሞ ኤክስፓንድ ካደረገን አጠቃላይ ለዞናችን እድገት አጠቃላይ ለአካባቢው መበልጸግ በውስጥ ያለውን አቅም አጉልተን መጠቀም በጣም ጠቃሚ ስለሆነ ይህንን ያክል መሬት ይዘን ለሀገር ኮንትሪቢዩት ማድረግ መቻል አለብን የሚል ኮሚትመንት ይዘናል። ስለዚህ በአጠቃላይ ደቡብ ኦሞ እንደ አጠቃላይ ትልቅ አቅም እንዳለ የሚያሳይ ነው። የተላለፈው መሬት የሚያሳየው መረጃም ይሄ ነው። ከክልሉ ኦልሞስት ክልሉ ካሉ ኢንቨስትመንት መሬቶች ውስጥ 90% አካባቢ የሚደርሰው ከዚህ ከደቡብ ኢትዮጵያ ክልል ከሚባለው ሽፋን የሚይዘው የደቡብ ኦሞ መሬት ነው የሚይዘው እና ያ ፖቴንሻል ግን ወደ ልማት ገፍቶ አልምቶ ማህበረሰቡን መጠቀም መቻል አለበት። በዚህ አሁን ለምሳሌ ወደ 12000 የሚያክል የስራ እድል ተፈጥሯል በቋሚና ጊዜያዊ። ግን ይሄ በቂ አይደለም። በተላለፈው መሬት መጠንና እዛ በፕሮጀክት ፕሮፖዛሉ ላይ በተቀመጠው ልክ ወደ ስራ ቢገቡና ካፒታላቸውን ወደ ስራ ቢቀይሩ ከዚህ በላይ የተሻለ ውጤት ሊመጣ ይችላል። እኛም በስተመጨረሻ ይህንን ምቹ እድል በአግባቡ መጠቀም ለአካባቢውም ሆነ ለአገሪቱ የብልጽግና ጉዞ የድርሻችንን እንወጣ እንላለን። ቸርን ሰንብት።